አውቀዋለሁ ደጅሽ የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቀደመው የቅዱሳን አሻራ ዳሰሳችን በትግራይ የሚገኘውን የከበረ ቃል ኪዳን የአቡነ እንድርያስን ገዳምና የተደረገውን ድንቅ ተአምር አሳይተናችኋል። ለዛሬ ደግሞ ለዓይናችን ብርቅ ለልባችን ስስት የሆነችውን ስናዝን የምንጽናናባት፣ ስንደክም የምንበረታባት፣ ለቅሷችን እንባችንን የምታበሰልን የእናታችን የቅድስት ኪዳነ ምሕረት ደጅ ነው። ይህ የቅድስና የክብር ቦታ የሚገኘው ከእንጦጦ ተራራ ላይ ሲሆን ለመዲናችን አዲስ አበባ ደግሞ ደጋማ ስፍራ ነው። ቦታውን የመሰረቱት አባ ሊባኖስ እንደሆኑ ይታመናል። ጻድቁ ለዘመናት ለብዙ ጊዜ በዓታቸው አድርገዋት ኖረዋል። እንዲሁም በድንቅ ግዳጅን በምትፈጽመው ጸሎታቸው የኪዳነ ምሕረትን ጸበል አፍልቀው ብዙ ድውያኖችን ፈውሰዋል። ጻድቁ አባ ሊባኖስ በክርስቶስ ትእዛዝ ወደ ደብረ ሊባኖስ ሄደው ገዳምን እንደመሰረቱም ይታመናል። ይህም የሆነው አምላካችን ኢየሱስ ክርስቶስ ተገልጦላቸው ወዳጄ ሊባኖስ ከዚህ ተነሳና እኔ ወደማመለክትህ ቦታ ሂድ ይላቸዋል። የኪዳነ ምሕረትን ቦታ በጣም ይወዷት ስለነበር አምላኬ እባክህን ከዚህ ቦታ አትውሰደኝ፣ አትለየኝ፣ የእመቤቴን ደጅ ወዳታለሁ አሉት። እሱም በምትሄድበት ስፍራ በስም አስጠራልሃለሁ፣ ቦታዋ ደብረ ሊባኖስ ትባላለች። በዛም ከጊዜ በኋላ ኢትዮጵያዊ የሆነ በእምነቱና በምግባሩ እንዲሁም በትሩፋቱ ነቅ የማይገኝበት ጻድቅ ተክለ ሃይማኖት የተባለ ወዳጄ የትእዛዜ ፈጻሚ ኮከብ ይወጣባታል ብሎ ደስታውን ቢነግራቸው አባ ሊባኖስ ከእንጦጦ ኪዳነ ምሕረት ገዳም ተነስተው ወደ ደብረ ሊባኖስ ወረዱ። ወደ ቀደመ ነገራችን እንመለስና ይህች የእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም በእውነት ድንቅ ናት። ሕሙማን የሚፈወሱባት ድንቅ ጸበል ያላት፣ ከጥንት እስከ ዛሬ ተአምራትን ታደርጋለች። እንደውም ብዙ ምዕመናን አብረው ተሰብስበው ኪዳነ ምሕረትን እንደ ነፍሳቸው የሚወዷት እንዲህ እያሉ ይዘምሩላታል። እንጦጦ ኪዳነ ምሕረት ጸበልሽ እሳት ላጋንንት ይሏታል። በእውነት ለወዳጆቿ ማር፣ ወተት፣ ዘይትና ቅባትን የምታፈስ የመንፈስ ቅዱስ ሙሽራ የጸጋ ግምጃ ቤት እንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ናት። ከአንድ ወንድማችን ጋር ስለ ገዳሙ ክብር ስንጨዋወት እኔ ሁሌም የሚሰማኝ ድንግል ማርያም በዚህ ቦታ እንዳለች ነው። በእውነት በአካል ያለች ይመስለኛል። ሳያት እጽናናለሁ አልኩት። እርሱ ግን የባሰ የሚያስገርም የሚያስደንቅ ነገር ነገረኝ። እኔ እኮ በተደጋጋሚ እዚህ ቦታ ጸሎት ሳደርግ በሚገባ ድምጿን አሰምታኝ አጽናንታኛለች። ቃሏም በጣም ግሩም ነው። እንዲህ ያለ ደስታን መረጋጋትን የሚሞላ ድምፅ ሰምቼ አላውቅም አለኝ። የባሰ መደነቄን ጨመረልኝ። ከሽሮ ሜዳ እስከ እንጦጦዋ ንግሥት የዓለም መክበሪያ እናታችን ገዳም ድረስ ያሉ ወጣቶች በአይነ ህሊናዬ ሳስባቸው ይደንቁኛል። ያላቸው ፍቅር እሷን በሚወዱበት ልክና መጠን ምንም ነገር ሊወዱ እንደማይችሉ ግንባራቸው ላይ ተጽፎ ይነበባል። የመነኮሳት አገልጋዮቿማ ነገር በምን አንደበት ይገለጻል? እንዲህ ብዬ የምነግራችሁ እኔ ከልጅነት ጀምሮ የአይን ምስክር ስለሆንኩኝ ነው። በዛ ቁር ብርድ በሚያንዘፈስፍበት የተራራ መቅደስ
እነሱ ግን ደከመን ሰለቸን አይሉም። አገልግሎታቸውም ደብዳቤ አንድ ጊዜ ለእርሷ ተሰጥቷልና በሌሊት ሰዓታት ይህችን የቅድስና ስፍራ እንዲጠብቅ ሥላሴን እንዲህ ይለምኑታል። አብ ወወልድ ወመንፈስ ቅዱስ ሰዳዴ ሆሙ ለአጋንንት ስድዶሙ እግዚኦ ለአጋንንት እምየማንነ ወምጸጋምነ ወምዛቴ መካንነ ይርሃቁ እምኔነ ለእለ ይጸብእዋ ለነፍስነ። ጸሎታቸውን በስሟ ቅድመ እግዚአብሔር ያደርሳሉ፣ አይደክሙም። ምዕመናን ከአገር ውስጥ እስከ ባህር ማዶ መባዋን አበባዋን ይዘው ደጇ ላይ ይቆማሉ፣ በፊቷ ይማልላሉ፣ እጆቻቸውን ዘርግተው በፊቷ ያንጋጥጣሉ። ርሬተ ሕሊና እሷም ለልመና የተዘረጋ እጃቸውን አሳፍራ ባዶ አትመልሳቸውም። ሐሳባቸውን ሞልታ እንባቸውን አብሳ በደስታ ትሸኛቸዋለች። ማንም እናቱ ቤት ሄዶ ምሳውን ሳይበላ ለእራቱ ስንቅ ሳይቋጠርለት አገልግሉ ሳይታሰርለት አይሄድም። ለዚህም እኛ ምስክር ነን። እንኳን በልጇ በባሕርይ አምላክነቱ ላመንን ለእኛ ይቅርና ለእስላሙ እንኳን የምትለመን የምትራራ የዋህ ናት። ኪዳነ ምሕረት ነሐሴን ፍልሰታማ ምኑ ተነግሮ። በስልጣን ላይ ከሚቀመጡ እስከ መበለቲቱ ከልጅ እስከ አዋቂ በፊቷ ይቆማሉ። 16 ቀን ሙሉ ሌሊትና ቀን ከተራራው ብርድ ጋር እየታገሉ ዙሪያዋን ከበው ሲጸልዩ ይሰነብታሉ። ክርስትና እንደዚህ ነው። ተዋህዶን መከተል ጀግና ያደርጋል። በበረዶም በእሳትም አይሸነፍም። ኦርቶዶክሳዊት ቤተ ክርስቲያንን የሚጠብቋት ብዙ የበረቱ የሚሆኑ ሰራዊቶችም እንዳሏት ሳስብ ልቤ በደስታ ይናጣል። ሁሉም የበረታው ደግሞ የሚበረታው ይህችን አበባ እንደ ማለዳ ብርሃን የምትጎበኝ ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ኪዳነ ምሕረትን እየተመለከተ ነው። ሰለሞንም እንዲህ ሲል ይጠይቃል፣ ይህች ማናት እንደ ማለዳ ብርሃን የምትጎበኝ ዓላማ ይዞ እንደተሰለፈ ብዙ ሰራዊት የምታስፈራ ይላል። እኛም እንዲህ እንመልስለታለን፣ ይህችማ የወልደ እግዚአብሔር ከተማ የሰማይ ትጉሃን የእሳት መላእክትን በንጽህናዋ በቅድስናዋ ያሰገደቻቸው የፈጠራትን የወለደች ለአባቷ እናት የሆነች የመድኃኒታችን ብልቃጥ የታተመች የሕይወት ውሃ ጉድጓድ ድንግል ማርያም ናት እንለዋለን። የእንጦጦ ሐመረኑ ቅድስት ኪዳነ ምሕረት ገዳም በረከቷ ለሁላችን ይሆነን። የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ። ኦርቶዶክሳዊነት ጥንታዊነትን ባለመልቀቅ ወደፊት መጓዝ ነው። ሐምሌ 5 በሚኖረን ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም መንፈሳዊ ጉዞ መመዝገብ የምትፈልጉ በታች ባለው የስልክ ቁጥር እየደወላችሁ ቦታ ማስያዝ ትኬት መቁረጥ ትችላላችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።